አስቴር እንዲህ እያሉ ነው ከሆቴል በምስላት አይ አሁን መሽቷል እኔ መምጣት አልችልም መኪና ከመሸ መንዳት አልችልም ስለዚህ እኔ መምጣት ይከብደኛል አለች። ገነነ ማንም ሰው በምድር ያለው ገነነ ራሱን አጥፍቷል ብሎ ቢመጣ ካቋሜ ዝንፋል። የተዳፈነው እውነታ የገነነ ደም መጨረሻው እየቀረበ መምጣቱ አሁን ግልጽ ሳይልም አልቀረም። ቆይ አውጥታ የጣለችው እሷ አይደለች እንዴ? ከጊዮን የወሰድከው አንተ ነህ ወደ ሆነ ቦታ። ቆይ ጊዮን ጋር የጣለችው እሷ አይደለች እንዴ? ሁለተኛ እንዳትመለስ ወደ ቤት ብላ። እንግዲህ እኔ አሁን እዛ ጋር ወደ ቤት ደርሻለሁ። ማን ያለሽ እንደዚህ ስል የሆቴሉ አስተናጋጅ አለች። ጋዜጠኛ ገነነ ባለቤትን ጨምሮ ተጠርጣሪዎች ፍርድ ቤትም ቀርበዋል። እውነት ገድለውት ይሆን? ከሆነስ ለምን እውነቱ ሳይወጣ እንቅልፍ የለም ያሉት ወዳጆቹስ ምን አሉ? ከባለቤቱ ጋር የሆነው ምን ነበር? አብራችሁን ስትቆዩ የምትሰሙትም ይሆናል። አሁን ፖሊስ በቁጥጥሩ ስር አድርጎ ፍርድ ቤት ቀርበው አዳዲስ ነገሮችም ተብለዋል። ሳሚዲያን ያግዛል ያበረታልና ሰብስክራይብ በማድረግ ጉዳዩን እንድትጀምሩትም እንጋብዛለን። የልጆቹ አባት የልጅነት ትዳሯ ሁሉ ነገሯ ያውም እግሩ ተቆርጦ ከቦታ ቦታ መንቀሳቀስ በማይችልበት ሁኔታ ከቤቱ ወጥቶ ሆቴል ተከራይቶ ብቻውን ባለበት ሰዓት ስኳር ወርዶ ጋዜጠኛ ሰይድ ኪያር ለሚስቱ ሲደውልላት ሚሪንዳ አጠጣው ብሎ ማላገጧን ከዚህ ቀደም መናገሩም አይዘነጋም። ያ የኢትዮጵያ አንጡራ ሀብት ጋዜጠኛ በአስደንጋጭ ሁኔታ ህልፈቱ ተሰምቶ ገና በወጉ ግብዓተ መሬቱ ሳይፈጸም ባሏን በሞት ተነጥቃ ያለ ስልኬ ተሰረቀ ብላ ከሞቱ በላይ የስልኳ መሰረቅ ያስጨነቃት በባሏ ህልፈት ደንታ ሳይኖራት ለስልኳ የተጨነቀች ናት ሲሉ ብዙዎች በጊዜው ብዙ ሐሳቦችን ሰጥተውም ነበር። አሁን ጉዳዩ ከዳር እንዲደርስ በጋዜጠኛና ደራሲ ገነነ መኩሪያ ሞት የተጠረጠሩ ባለቤቱን ጨምሮ ሌሎች ግለሰቦች ሐሙስ ዕለት በቁጥጥር ስር ውለው ፍርድ ቤት እንደቀረቡም ታውቋል። ባለቤቱ ወይዘሮ አስቴር አየለ፣ አቶ ይታየው ምትኬ እንዲሁም የዋካና ሆቴል ባለቤት በፌዴራል ፖሊስ መያዛቸውም ተረጋግጧል። ተጠርጣሪዎቹ ፍርድ ቤት ቀርበዋል የተባለም ሲሆን የጋዜጠኛ ገነነ መኩሪያ ህልፈተ ህይወት ምክንያትን የሚያጣራ የተዳፈኑ የሚመስሉ ውስብስብ ወንጀሎችን አነፍንፎ በማጋለጥ የረጅም ጊዜ ልምድና እውቀት ባካበቱ አባሎች የተዋቀረ የምርመራ ቡድን መዋቀሩን ለመስማትም ችለናል። የምርመራ ቡድን ተቋቁሞ ከመቼውም ጊዜ በበለጠ እዚህን ሰው ደም ለማውጣት ርብርብ እየተደረገም ይገኛል። ያን መሰለ የስፖርት ጋዜጠኛ፣ ያን መሰለ ጨዋታና ታሪክ አዋቂ፣ ያን መሰለ ጸሐፊ የህይወቱ መጨረሻ አካባቢ የነበረበት ሁኔታ እጅግ የሚያሳዝን ተስፋ መቁረጥ ውስጥ የገባው ከቤቱ ተገፍቶ አንዲት ጠባብ ክፍል ውስጥ ሞቶ መገኘቱ ያስቆጨው እውነቱን ያውጣልን ያሉ ሁሉ አሁን ፖሊስ ጉዳዩን ይዤላችኋለሁ ብሏል። አሁን በቁጥጥር ስር የሚገኙት የጋዜጠኛ ገነነ ባለቤት 4 ጋዜጠኞችንም በስም ማጥፋት በፍርድ ቤት እንደከሰሷቸውም ታውቋል። ጋዜጠኛ ገነነ ራሱን አጥፍቷል በሚል አዲስ አበባ ፖሊስ ማረጋገጫ እንደሰጣቸው በክሳቸውም ያካተቱ ሲሆን ከዚህ ቀደምም በጋዜጠኛ ገነነ መኩሪያ ህልፈተ ሞት አስመልክቶ በተሰጡ ምክንያቶች በወዳጆቹና በቤተሰቦቹ ዘንድም ተቀባይነት ሊያገኙ ግን አልቻሉም። የጋዜጠኛ ገነነ ታናሽ ወንድም የሆነው አቶ አለማየሁ መኩሪያ የወንድሙ አስክሬን ወጥቶ ምርመራ እንዲደረግበት ለፌዴራል ፖሊስ ጥያቄ ማቅረቡም ተሰምቷል። ጉዳዩ ተዳፍኖ እንዳይቀር የኢትዮጵያ ፌዴራል ፖሊስ በተጠናከረ ሁኔታ ምርመራ በመጀመሩ ብዙዎች ደስታቸውን እየገለጹም ይገኛሉ። ጋዜጠኛ ገነነ መኩሪያ ሊብሮ ህይወት ማለፍ ምክንያቱን ለማወቅ ጥፋተኛው ከተገኘ ጉዳዩን እልባት ለመስጠትም ፖሊስ አሁን ነገሮችን እያስተካከልኩን ያለም ሲሆን የቅርብ ወዳጁ ጋዜጠኛ ሰይድ ኪያር ቃል የሰጠም ሲሆን ባለቤቱ አስቴር እህትየው ገነነ ህይወቱ ያለፈበት ሆቴል ባለቤትና አንድ ተጨማሪ ግለሰብ ደግሞ በፖሊስ ቁጥጥር ስር እንዳሉም ተነግሯል። ስለ ገነነ ሊብሮ ሞት በሰዓቱ የሚያወዛግቡ ነገሮች የነበሩ ሲሆን የተለያዩ ጥያቄዎችም ሲነሱለትም ነበር። አንድ ከ70 ኪሎ በላይ የሚመዝን ሰው
ሊያውም አንድ እግሩ በሕክምና ያጣ ሰው የበር እጀታ ላይ ራሱን አንቋ ጠፋ ሲባል ለማመን የሚከብድ ነገር አለው የሚሉ ሀሳባቸውን ሲሰጡ በሰዓቱ በዚህ አወዛጋቢ ራሱን አጠፋ ጉዳይ ዙሪያ ብዙ ጥያቄዎች ቢነሱም በጊዜ ሂደት ጉዳዩ እየደበዘዘና የሱም ሞት እየተረሳ መጥቶ ነበር። ሰሞኑን ግን በዚህ በገነነ ሞት ዙሪያ አርያ ተስፋ ማርያም በሚገርም ሁኔታ ተከታታይ ቪዲዮዎችን በዩቲዩብ እየለቀቀ የሚገኝም ሲሆን ጥያቄዎችን እያነሳ እየሞገተ ጉዳዩ እውነቱም እንዲወጣ እያጣራና እየለፋም ይገኛል። በመጀመሪያው የገነነ መኩሪያ ሊብሮ ወንድም በመቀጠልም ጋዜጠኛ ሰይድ ኪያር እንግዳ አድርጎ በማቅረብ ስለ ገነነ ሞት አስክሬን ያልተሰሙ የሚያስገርሙ የሚያስደነግጡ መረጃዎችንም እየወጡ ይገኛል። በተለይ ጋዜጠኛ ሰይድ ኪያር ገነነ ከቤት ወጥቶ ሆቴል ካረፈ በኋላ እስከ ሞተባት ቀን ምሽት ድረስ የተፈጠረውን አንድ ባንድ ያብራራም ሲሆን የራሱን ስህተት በማመን በገነነ ሞት እንዴት እሱን ተጠርጣሪ ለማድረግ እንደተሞከረ ፊልም በሚመስል መልኩም ይተርካል። ባሪያ ለተጠየቁ ጥያቄዎች የገነነ ወንድምም ሆነ ሰይድ ኪያር በእርግጠኝነት አንድ ነገር የመለሱም ሲሆን በፍጹም ገነነ መኩሪያ ሊብሮ ራሱን አጥፍቷል ብለው እንደማያምኑም አረጋግጠዋል። አሁን ከምንም በላይ የሚያመው ባልተረጋገጠበት ሁኔታ ራሱን አጥፍቷል በመባሉ በሚያምነው በሚያመልከው የኦርቶዶክስ ሃይማኖት ፍትሐት ሳይደረግበት መቀበሩ መስማትም ሲሆን ብዙዎች የዚህ ቁጭትም አድሮባቸዋል። እውነት የገነነ መጨረሻ እንዴት ይሆን? ገዳዮቹስ ማናቸው? ወይንስ ራሱን አጠፋ የሚለውን በቀጣይ ከፖሊስ ከፍርድ ቤት የሚወጡ መረጃዎችን እያጠራን ወደ እናንተ የምናደርስም ይሆናል። ልሳን ሚዲያን ያግዛል ያበረታልና ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛችኋለን።